ሰላም ጤና ይስጥልን ፋሲል መኮንን ነኝ። በዛሬው ዝግጅታችን የምናየው ደግሞ ኦቶኖመስ ቬሂክል ወይም ራስ ገዝ ተሽከርካሪ ምንድናቸው፣ እንዴትስ ይሰራሉ የሚለውን አጠር ባለ ደቂቃ ውስጥ ለማየት እንሞክራለን። እንደተለመደው ለቻናላችን አዲስ የሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ያው እንደምታውቁት በተለያዩ ሚዲያዎች ኦቶኖመስ ቬሂክል ወይም ራስ ገዝ ተሽከርካሪ ሲባል ሰምታችሁ ታውቃላችሁ ወይም አይታችሁ ሊሆን ይችላል። እንደሚታወቀው ዓለም የደረሰበት የቴክኖሎጂ ጥግ አንዱ ማሳያ ይህ መኪና ነው። ይህ የገሃዱ ዓለም ምህንድስና ሲሆን ዋናው ሐሳቡም የሰው ሹፌር ምንም ማድረግ ሳያስፈልገው ራሱን ከአንድ ቦታ ወደ ሌላ ቦታ የሚያሽከረክር የተሽከርካሪ አይነት ነው። እንደ ሮቦት ሹፌር አስቡት። ዓለምን ማየት፣ መረዳት፣ አንድ ሰው እንደሚያደርገው የተለያዩ ውሳኔዎች ማድረግ ይችላል። እንዲሁም ውስብስብ የከተማ መንገዶችን፣ የተጨናነቁ አውራ ጎዳናዎችን፣ አስቸጋሪ የመኪና ማቆሚያ ቦታዎችን በራሱ ፈልጎ ማግኘትም ይችላል። እነዚህ መኪኖች በተለያዩ ሴንሰሮች የተሸፈኑ ሲሆኑ በዙሪያው ያሉትን ነገሮች ሁሉ ባለ 3 አቅጣጫ የካርታ እይታን በመገንባት እንደ ራዳር የሆነ ነገርን ከብርሃን ጋር በማጣመር የሚጠቀም ሲሆን እንደ መኪናው አይን የሚያገለግሉ የመንገድ ምልክቶችን፣ የትራፊክ መብራቶችንና ሌሎችን መኪኖችን የሚያዩ ካሜራዎች ሁሉ ተካተውለታል። ከፍተኛና ትክክለኛ የሆነ ጂፒኤስ መኪናው ላይ ስለተገጠመለት በትክክል ከሳተላይት ላይ የት እንዳለ እስከ ጥቂት ሴንቲሜትር ድረስም ይነግረዋል። ይህ ሁሉ መረጃ፣ ይህ ግዙፍ የመረጃ ፍሰት ወደ መኪናው አእምሮ ወይም ኮምፒውተር ክፍል ውስጥ ይገባል። ይህ አርቲፊሻል ኢንተለጀንስ ወይም የኤአይ ሂደቱ ዋነኛ ኮከብ ነው። ማንኛውንም ግባቶች ከተለያዩ ምንጮችና ካሜራዎች ይወስድና ሁሉንም በሰከንድ ውስጥ ትርጉም ሰጥቶ መኪናው ምን ማድረግ እንዳለበት በቅጽበት ያሳውቀዋል። ለምሳሌ እግረኛ መንገዱን ሊያቋርጥ እንደሆነ፣ ቀይ መብራት ወደ አረንጓዴ ሊቀየር እንደሆነ ኤአይ በየደቂቃው እነዚህም በሺዎች የሚቆጠሩ ጥያቄዎችን በፍጥነት ይመልስለታል። በተጨማሪም ሌሎች አሽከርካሪዎች፣ ብስክሌተኞችና በእግረኛ መንገድ ላይ ያሉ ሰዎች በቀጣይ ምን ሊያደርጉ እንደሚችሉ በመተንበይና በመማር በሚሊዮኖች የሚቆጠሩ የማሽከርከር መረጃዎች ላይ እግረ መንገዱንም እያወቀ እየተማረ ይሄዳል ማለት ነው። ስለዚህ የመኪናው ኤአይ የተለያዩ ውሳኔዎችን ካደረገ በኋላ ወደ መኪናው መቆጣጠሪያ ስርዓቶች ትዕዛዞችን በመላክ ተሽከርካሪውን በአካል ወደሚያንቀሳቀሱት ክፍሎች ትዕዛዝ በመስጠት ወደ ግራ፣ ወደ ቀኝ፣ ፍጥነት መቀነስ፣ መጨመር የመሳሰሉትን በመጠቀም ማንኛውም ሰው ምላሽ ሊሰጥ ከሚችለው በላይ በፍጥነት የማየት የማሰብና የማከናወን ሂደት ሲሆን እያንዳንዱ የዚህ ቴክኖሎጂ እንቆቅልሽ ክፍሎችም የተለያዩ ሴንሰሮች፣ ጂፒኤሶች፣ ኤአይ እና መቆጣጠሪያዎቹ በትክክል አብረው መስራትም የነሱም ጭምር ውጤት መሆኑን ልናስታውስ ይገባል ማለት ነው። ከነዚህ ክፍሎች አንዱ ክፍል እንኳ ባይሰራ አጠቃላይ ስርዓቱን ችግር ውስጥ ሊከተው ይችላል። ለዚህም ነው እነዚህን ችግሮች መገንባት በሚያስደንቅ ሁኔታ አስቸጋሪና ብዙ ሙከራዎችን የሚጠይቀው። የሮቦት የማሽከርከር ደረጃዎችና ስራዎቻቸውን ስንመለከት ደግሞ ከመደበኛ መኪኖች ወደ ሙሉ ሮቦት መኪና እንዴት እንደሚቀየር ለመረዳት መሐንዲሶች ልዩ መለኪያን ፈጠሩ። ይህም ኤስኤ ወይም ሶሳይቲ ኦፍ ኦቶሜቲቭ ኢንጂነር ሌቭል ኦፍ ድራይቪንግ ኦቶሜሽን በመባል የሚታወቅ ሲሆን 6 ደረጃዎች አሉት። የመጀመሪያውን ደረጃ ስናይ ደረጃ 0 ይባላል። ይህ በአብዛኞቻችን በየቀኑ የምንነዳው መኪና ሲሆን የሰው ልጅ ሁሉንም ነገር የሚያደርግበት ደረጃውን የጠበቀ መኪና ወይም ዘመናዊ መኪና ብላችሁ አስቡት። በየቤቶቻችን በየመንገዱ የምናያቸው የተለመዱ መኪናዎች እነሱ ደረጃ 0 መኪኖች ይባላሉ። በማን በኤስኤ ወይም ሶሳይቲ ኦፍ ኦቶሜቲቭ ኢንጂነር ሌብል በተደረጉት መሰረት ማለት ነው። ይህም መሪን፣ ብሬኪንግን፣ ፍጥነት ማፍጠን ወይም መቀነስ የመሳሰሉት በሹፌሩ አማካኝነት የሚተገበሩ ይሆናሉ። ምንም እንኳ መኪናው አንዳንድ የደህንነት ማስጠንቀቂያዎች ሊኖሩ ቢችሉም መኪናው ለሚያደርገው እያንዳንዱ እንቅስቃሴ ግን የሹፌሩ ኃላፊነት ነው። ይህም ለአስደናቂ የኦቶሜሽን ቴክኖሎጂ መገንባት እንደ መነሻ ሲያገለግል ሙሉ በሙሉ በሰው ችሎታ ላይ የተመሰረተ ነው ማለት ነው። ሌላኛውና ሁለተኛ ላይ የምናየው ደረጃ 1 ወይም ደረጃ 2 ስናይ እነዚህ የአሽከርካሪ እገዛ ስርዓቶች የምንላቸው ናቸው። ደረጃ 1 ላይ መኪናው በአንድ ነገር ሊረዳን ይችላል። ይህም የተለያዩ ሴንሰሮች የተገጠሙለት ሲሆን ከፊት ለፊት ካለው መኪና የተወሰነ ርቀት የሚጠብቅ ወይም ወደ ኋላ እንዳይመለስ ባላንስ አድርጎ እንዲቆም ያግዘዋል። ለምሳሌ አውቶማቲክ መኪና ከማኑዋል እንደሚለየው እንደማለት ነው። ሌላው ደረጃ 2 ላይ ደግሞ መኪናው ሁለቱንም ነገሮች በአንድ ጊዜ ማሽከርከርና ፍጥነትን መቆጣጠር ያስችለዋል። ነገር ግን ሹፌሩ ሙሉ በሙሉ እጆቹ በተሽከርካሪው መሪ ላይና አይኖቹን በመንገድ ላይ ማተኮር አለባቸው። ይህም በራስ መንዳት ሳይሆን የላቀ እርዳታን ለሹፌሩ ወይም ለተለያዩ አካል ጉዳተኛ ለሆኑ መንዳት ለማይችሉ ለዲዜቢሊቲ ኢሹ ያለባቸው የሚመከር የመኪና አይነት ደረጃ 2 የመኪና አይነት ነው ማለት ነው። ሌላኛው ለሶስተኛ ደረጃ ላይ የምናየው ደግሞ ነገሮቹ በጣም አስደሳች ይሆናሉ። ይህ አውቶሜትድ እየሆነ ይመጣል ማለት ነው። ልክ እንደ ትራፊክ ግልጽ በሆነ ሃይዌይ ላይ መኪናው ሁሉንም የማሽከርከር ስራዎችን ሊቆጣጠር ይችላል።
ያም ማለት አሽከርካሪው እጁን ከመሪው ላይ እና አይኖቹን ከመንገድ እይታ ላይ በማውጣት ራሱን ችሎ መኪናው መጓዝ ይችላል ማለት ነው። ነገር ግን መኪናው የተለየ እርዳታ ከጠየቀ ሾፌሩ በማንኛውም ጊዜ መቆጣጠሪያውን ለመመለስ ዝግጁ መሆን እንዳለበት ያሳስባል። ይህም አስቸጋሪ ደረጃ ነው፣ ምክንያቱም በሰውና በማሽኑ መካከል የኃላፊነት ርክክብን ያካትታል ማለት ነው። በመጨረሻም ደረጃ 4ና ደረጃ 5ን ስናይ በደረጃ 4 ላይ ያለ ተሽከርካሪ በጥሩ ሁኔታ ራሱን የቻለ ሲሆን በተሰጠው የካርታ ወሰን ላይ በተወሰነ የአየር ሁኔታዎች ውስጥ ራሱ ሙሉ በሙሉ መንዳት ይችላል። በዚያ ዞን ውስጥ ምንም አይነት የሰው ጣልቃ ገብነት አያስፈልገውም ማለት ነው። ተሳፋሪውም የተወሰነ ናፕ ማድረግ ካስፈለገ ከኋላ ወንበር ቁጭ ብሎ መተኛት ይችላል። ነገር ግን እዚህ ጋር ልናየው ምን የሚገባ ከተመደቡ ቦታ ውጪ ከነዳው ኃላፊነቱን ሹፌሩ እንዲረከበው ሊጠይቀው ይችላል። በዛ ሰዓት ሹፌሩ ተረክቦ ስራውን ይቀጥላል ማለት ነው። ሌላኛው ደረጃ 5 ላይ የምናየው ትልቁ የቴክኖሎጂ የደረሰበት ትልቁ ግብ ነው። ይሄ ሙሉ በሙሉ አውቶማቲክ የሆነ መኪና ነው ማለት ነው። ይህ መኪና ምንም አይነት የሰው ሹፌር ሳያስፈልገው በማንኛውም ሁኔታ በማንኛውም ቦታ ራሱ መንዳት የሚችል የመኪና አይነት ማለት ነው። መሪ ወይም ፔዳል እንኳን ቢኖረው ራሱን ችሎ መጓዝ ይችላል። ይህ መንገድ ላይ የሚያጋጥሙን ማንኛውንም ነገር ማስተናገድና ማለፍ የሚችል እውነተኛ የሳይንስ ልቦለድና ህልም የሚመስል እውነተኛ የሮቦት መኪና ብላችሁ አስቡት። በሌላ መንገድ የምናየው ደግሞ የዚህ የሮቦት መኪና የወደፊት ዕጣ ፈንታውስ ምንድን ነው፣ መጥፎ አጋጣሚዎችስ ጥሩ አጋጣሚዎች ምንድን ናቸው የሚለውን ስናይ ከጥቅሞቹ አንጻር የመጀመሪያውና ዋነኛው ደህንነቱ ነው። ብዙውን ጊዜ የመኪና አደጋዎች የሚከሰቱት በሰው ስህተት ነው። ምክንያቱም ሰዎቹ ይደክማሉ፣ ትኩረታቸው ይከፋፈላል፣ ሊታመሙ ይችላሉ። መንገድ ላይ የተለያየ አደጋ ላይ ሲያጋጥማቸው በዛ ሰዓት መኪናውን ሌላ አደጋ ሊያደርሱበት ይችላሉ። ነገር ግን በጥሩ ሁኔታ የተነደፈና ራሱን የቻለ ተሽከርካሪ እነዚህን ነገሮች አያደርግም። ምክንያቱም ማሽኑ ሁል ጊዜ ንቁ 360 ዲግሪ እይታ ያለው እናም ከሰው በበለጠ ፍጥነት ምላሽ መስጠት ስለሚችል ማለት ነው። ሌላኛውና ዋነኛው ጥቅም ደግሞ የተሻለ ተንቀሳቃሽና ቅልጥፍና ከመከወን አንጻር ሲሆን ይህም እንደ አረጋውያንና እንደ አካል ጉዳተኞች ያሉ ማሽከርከር የማይችሉ ሰዎችን አስቡ። እነሱን በፈለጉት ልክ ማሽከርከር የትን ቦታ ማድረስ በእነሱ ቁጥጥር ውስጥ ሆኖ የሚፈልጉትን ነገር ማድረግ መቻል ይሄ ትልቁ ጥቅም ነው። የሮቦት መኪና ራሳቸውን ችለው የሚንቀሳቀሱ ተሽከርካሪዎች ወደ ፈለጉበትና በፈለጉት ጊዜ እንዲሄዱ የሚያስችላቸው አዲስ ነፃነትና ጉልበትም ይሰጣቸዋል ማለት ነው። ሌላው ጥቅማቸው ደግሞ እነዚህ መኪኖች የትራፊክ መጨናነቅን ያለፈ ታሪክ ሊያደርጉት ይችላሉ። ምክንያቱም እርስ በራሳቸው በመግባባት እንቅስቃሴያቸውን ማስተባበር፣ መቀራረብ፣ የበለጠ ወጥ በሆነ ፍጥነት መነዳት ይችላሉ። ይህም የትራፊክ ፍሰቱን ያስተካክላል ማለት ነው። መጨናነቅን ይቀንሳል፣ ብሎም አላስፈላጊ ማቆምና ማስጀመርን በማስቀረት ነዳጅም እንድንቆጥብ ያደርጋል ማለት ነው። ወይም በኤሌክትሪክ የሚሰሩ ከሆነ ደግሞ የኤሌክትሪክ ፍጆታንም ለመቆጠብም ለመቀነስም ያስችሉናል ማለት ነው። ስለዚህ ያ አሰልቺ የነበረ የመንገድ ጉዞ ተቀይሮ ለመዝናናት፣ ለመስራት ወይም ፊልም ለመመልከት ሰፊ ጊዜ ሊኖረን ይችላል ማለት ነው። ምንም እንኳ ይህ ሁሉ ጥቅም ቢኖረውም አንዳንድ ከባድ ፈተናዎችም አሉት። ከፈተናዎች ውስጥ አንዱ የደህንነት ስጋት ነው። ምንም እንኳ ከሰዎች የበለጠ ጠንቃቃ ቢሆኑም እነዚህ ስርዓቶች በሚያስደንቅ ሁኔታ ውስብስብ ናቸው። እናም በመንገድ ላይ ሊከሰቱ የሚችሉት ሁኔታዎች ሁሉ ከድንገተኛ የበረዶ አውሎ ነፋስ ጀምሮ እስከ ኳስን ጎዳና ላይ እስከሚያሳድድ ሕፃን ድረስ እርግጠኛ መሆን አለብን። በተጨማሪም የሕግና የሥነ ምግባር ጥያቄዎችም አሉ ማለት ነው። ለምሳሌ ራሱን የቻለ መኪና አደጋ ውስጥ ከገባ ማን ነው ጥፋተኛው? ባለቤቱ ወይስ አምራቹ ወይስ የሶፍትዌር ፕሮግራም አውጪው? የሚሉትን እነዚህ ነገሮች ከሕግ አንጻር መታየት አለባቸው ማለት ነው። ስለዚህ እነዚህ የመሳሰሉ ሕጎችን ለመመለስና ገና ያልተዘጋጁ ከባድ ጥያቄዎች ለወደፊት መመለስና ታሳቢ መደረግ እንዳለባቸው ለማስታወስ እንወዳለን። በተጨማሪም በህብረተሰቡ ላይ ያለውን የሥራ ማሳጣት ተጽዕኖ ግምት ውስጥ ማስገባት አለብን። በተለይ በጭነት ማጓጓዣና በታክሲ አገልግሎት ላይ ያሉ ሮቦት ተሽከርካሪዎች መበራከት በሚሊዮን ለሚቆጠሩ ፕሮፌሽናል አሽከርካሪዎች ከፍተኛ የሥራ መፈናቀልንም ሊያስከትሉ ይችላሉ። እነዚህ ሰራተኞች ወደ አዲስ ሥራ እንዲሸጋገሩ ለመርዳት ተጨማሪ እቅድ ማካተትም እንደ ሀገርም እንደ ህዝብም ያስፈልጋል ማለት ነው። በመጨረሻም የእኛ መሰረተ ልማቶች ለዚህ ቴክኖሎጂ ዝግጁ መሆን አለባቸው። የኤሌክትሪክ መኪኖች የበለጠ እንዲሰሩ ለማድረግ ዘመናዊ መንገድ ምልክቶችን ማስፋት፣ እንደ 5G 6G ኔትወርኮችን በተለያዩ ከተሞች መንገንባትም ያስፈልግናል። እናም እነዚህን መሰናክሎች ለማሸነፍ መሐንዲሶች፣ ህግ አውጪዎች እንዲሁም ማህበረሰቡ ከፍተኛና የተቀናጀ ጥረት ማድረግ ይጠበቅባቸዋል ማለት ነው። በአራተኛ ደረጃ የምናየው ደግሞ ነገ ከነገ ወዲያ ምን ማድረግ ይጠበቅብናል የሚለውን ሲሆን እንደምታውቁት የወደፊት ራሳችን የመገንባት እሽቅድምድም በጥሩ ሁኔታ በመካሄድ ላይ ነው። ይህም በዓለም ላይ ባሉ ትልቅና ብሩህ ኩባንያዎች የተመራ ይመስላል። የቴክኖሎጂ ግዙፍ ኩባንያዎችንና ነባር አውቶሞቢል አምራቾች በቢሊዮን የሚቆጠሩ ዶላሮችን ለምርምርና ለልማት
በማፍሰስ ላይ ናቸው። እነዚህ ኩባንያዎች በህዝብ መንገዶች ላይ በሚሊዮን የሚቆጠሩ ኪሎሜትሮችን እየነዱ ነባር መኪኖችን በማሽከርከር መረጃዎችን እየሰበሰቡና ሶፍትዌሮቻቸውን በእያንዳንዱ ጉዞ ላይ እያጠሩም ይገኛሉ። ኩባንያዎች መኪና በገንባት ብቻ ሳይሆን አጠቃላይ ስነ ምህዳሮችን በመገንባት ላይም ናቸው። ላይክ የተራቀቁ የካርታ ቴክኖሎጂዎችን በማዳበር እጅግ በጣም ጥሩ ኤአይ መድረኮችን በመፍጠር ላይም የተለያዩ ነገሮችን እያደረጉ ይገኛሉ። በሚገርም ሁኔታ ራስ ገዝ መኪና ስልካችን ላይ ባለው መተግበሪያ በመጠቀም ካለንበት ሆነን መጥራት የምንችልበት ደረጃ ላይ ደርሰናል ማለት ነው። አይገርምም? ሻይ ቦታ፣ ምንፈልግበት ቦታ፣ መዝናኛ ቦታ ላይ ሆነን አረፍ ብለን ድካም ሲሰማን እባክን አንተ ልጅ ብለን ወይም ሰው እንደምንልከው ሁሉ መኪኖችን በስልኮቻችን ጠጥረን ኑ ውሰዱን ማለት የምንችልበት በጣም የተራቀቀ ጊዜ ላይ ደርሰናል ማለት ነው። ሌላኛው በሎጂስቲክ ዓለም ራሳቸውን የቻሉ የጭነት መኪኖች የአቅርቦት ሰንሰለቶችን ፈጣንና ቀልጣፋ ለማድረግ ቃል በሚገቡ ረጅምና ቀጥ ያሉ የአውራ ጎዳናዎች ላይ ጭነት ከማጓጓዝ አንጻር ስናየው ይህም ትልቅ ስጋትንምና ትልቅ እንትንን ቀርፎልናል ማለት ነው። ይህም በከተሞቻችንና በህይወታችን ላይ ያለው የረጅም ጊዜ ተጽዕኖ ትልቅ ቁርኝነት ይኖረዋል። መኪኖች ራሳቸውን ማሽከርከር ከቻሉና በፍላጎት ከተጠሩ የግል መኪና ባለቤትነት አስፈላጊነቱ እየቀነሰ ሊሄድ እንደሚችል ልናስበው ይገባል ማለት ነው። ይህ በአሁኑ ጊዜ ለፓርኪንግ ቦታዎችና ጋራጆች የሚያገለግል ሰፊ መሬት ነፃ ሊያደርግ ይችላል። እንደምታስታውሱት የሆነ ቦታ መዝናናት ስንፈልግ የሆነ ቦታ ላይ ሄደን ከልጆቻችን ከቤተሰብ ጋር ከጓደኛ ከወገን ጋር መዝናናት ሲያስፈልገን የምንዝናናባቸው ቦታዎች ብዙ ጊዜ አስተውላችሁ ከሆነ በተለይ አዲስ አበባ አካባቢ ያላችሁ መንገዶቹ የተዘጋጉ የተጨናነቁ፣ ፓርኪንግ ቦታ ችግር ያለበት፣ ረጅም ሰዓት ቆመን ፓርኪንግ ላይ የምናሳልፍበት እንደሆነ ሁላችሁም አስተውላችኋል። ነገር ግን ይህን ቴክኖሎጂ ስንጠቀም ራስ ገዝ መኪኖችን ስንጠቀም አዝናንተውን መኪኖች ቤታቸው ይደርሳሉ። በፈለግንበት ሰዓት ደግሞ ተዝናንተን ስንጨርስ ደግሞ መኪኖቻችን ጠርተን ካለንበት ቦታ ፒክ አድርገው እንደሚወስዱን አስቡት። ይሄ ትልቅ ስኬትም ነው። ቦታም ከመጠቀም ፓርኪንግም ከመገላገል አንጻር ትልቅ ግብ ነውና ይሄ በጣም ደስ የሚያሰኝ የቴክኖሎጂ ጥግ ነው ማለት ይቻላል። ስለዚህ እንደነዚህ ወደ መናፈሻ ቦታዎች፣ መኖሪያ ቤቶች ወይም የህዝብ ቦታዎች ሊቀየሩ ይችላሉ ማለት ነው። መኪና ፓርኪንግ ስንጠቀምባቸው የነበሩ የተጨናነቁ ቦታዎች ወደ መናፈሻ ቦታዎች ከተቀየሩ የህዝብ መዝናኛዎች ሊሆኑ ይችላሉ ማለት ነው። ከተማዎችም የበለጠ ጸጥ ያሉ ንጹህና ለሰዎቹ ተስማሚ ሊሆኑ ይችላሉ። የአየር ብክለትን በመቀነስ በቅሬታ አካል ነዳጆች ላይ ያለን ጥገኝነት ሙሉ በሙሉ ሊቀርፍልን ይችላል ማለት ነው። የራስ ገዝ ሲስተሞች ብዙ ጊዜ ኤሌክትሪክ እንደሆኑ እየተነደፉና ለከፍተኛ የነዳጅ ቅልጥፍና የታቀዱ በመሆናቸው የአየር ብክለትን በመቀነስና በቅሪተ አካል ነዳጆች ወይም አሁን በምናውቀው ናፍጣ፣ ቤንዚን ላይ ጥገኛ የሆኑ አሽከርካሪዎች እየቀነሱ ስለሚሄዱ ለነዳጅ አቅራቢ ኩባንያዎች፣ በነዳጅ የሚተዳደሩ ሀገራት ለነሱ እንደ ትልቅ ስጋት ሊሆን ይችላል። ምንም እንኳ ወደ ሙሉ በሙሉ ራስ ገዝ ለሚደረገው ጉዞ በሙከራዎች እንቅፋቶችና ስኬቶች የተሞላ ረጅም ጉዞ ቢሆንም ቴክኖሎጂ ፈጠራን ብቻ ሳይሆን ህዝባዊ አመኔታንና ጥብቅ ቁጥጥርንም ይጠይቃል። ዛሬ እየተሰራ ያለው ስራም የትራንስፖርት አብዮት መሰረት እየተጣለ ይመስላል። ይህም እንዴት እንደምንቀሳቀስ፣ እንዴት እንደምንሰራ፣ እንዴት እንደምንኖር በመሰረታዊነት ትልቅ ለውጥ ያመጣ ቴክኖሎጂ ሲሆን ለዚህ ለውጥ ደግሞ ራሳችንን በተለያየ መንገድ በማዘጋጀት ወደፊት አንድ እርምጃ ቀድመን እንድንገኝ በማለት ለማስታወስ እወዳለሁ። ተመልካቾቻችን ዛሬው ዝግጅታችን ይህን ይመስል ነበር። ሀሳብ አስተያየት፣ በተጨማሪ እንዲሰራላችሁ የሚፈልጉት ርዕሰ ጉዳይም ካለ በፖድካስታችን ላይ ይጻፉልን። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እንወዳችኋለን። ባይ ባይ።